ጤና ይስጥልን የጊዮን ድምጽ ቤተሰቦች በሁሉም ዓለም የምትገኙ የዕለቱ ዜናዎችን ይዤላችሁ ቀርባለሁ። ከዜናዎቹ ጋር አብራችሁን ቆዩ። ለቤቱ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ ያልኩኝ ወደ ዜናዎቹ ይያችሁ ልለፍ። የቀድሞ የአማራ ልዩ ኃይል የመብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባሚኒያ የአማራ ፋኖ በወሎ ወይም ቤተ አምሐራ የሰርዶ ኮማንዶ ክፍለ ጦርን ተቀላቀለ። በፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው ታገደ። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ራዲዮኑ ተማረከ። የቀድሞ የአማራ ልዩ ኃይል የመብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባሚኒያ የአማራ ፋኖ በወሎ ወይም ቤተ አምሐራ የሰርዶ ኮማንዶ ክፍለ ጦርን ተቀላቀለ። የአማራ ፋኖ በወሎ ወይም ቤተ አምሐራ የስልጠና መምሪያ ኃላፊና የሰርዶ ኮማንዶ ዋና አዛዥ 10 አለቃ ኮማንዶ ጆሲ አቀባበል አድርገውለታል። ፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው ታገደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ከዚህ ቀደም በቤተክርስቲያን መሰረት እምነት፣ ስርዓት አምልኮና ትውፊት አክብሮ ቤተክርስቲያን ዙሪያ ዘገባ እንዲከናወን ለፍኖተ ጽድቅ ቴሌቪዥን ፍቃድ መስጠቱ ይታወሳል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑ ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመመሪያው ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው መታገዱን የቤተ ክርስቲያኗ የሕዝብ ግንኙነት መምሪያ ዛሬ አሳውቋል። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ራዲዮኑ ተማረከ። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈው ትጥቁን ጥሎ ፈረጠጠ፣ አጃቢዎችም ተገደሉ፣ እኔም እጄና እግሬን ተመትቼ ተማረኩ ሲሉ ቃል በቃል ተናግረዋል። ገዢው ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት፣ አድማ ብተና፣ የሚሊሻ ኃይሎች ስብስብ ያለፉትን ቀናት በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ ታግዘው ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው መረብ ሚዲያ ለማረጋገጥ ችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምቷል። በውጊያው በተለይ ሽመላጎ ተብሎ የሚጠራው ቀጠና እንዲሸፍኑ ጉዳይ ተሰጥቷቸው የነበሩት የአድማ ብተና አባላት ሙሉ በሙሉ መደምሰሳቸው ታውቋል። ወቅንና ሽመላጎ የነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ ራዲዮኑ መገናኛው ከነ ወታደራዊ ንብረቶቹ በፋኖ ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ በራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈው ትጥቁን ጥሎ ፈረጠጠ፣ አጃቢዎችም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲል ቃል በቃል ተናግሯል። ወደ ውጊያው ከመግባታችን አስቀድሞ የበላይ አመራሮቻችን የተሰጠን ማብራሪያ የምንገጥመው የፋኖ ኃይል ውስንና ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደሆነ ነበር የሚለው የሻለቃ አዛዡ፣ ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብንን ጸረ ማጥቃት መቋቋም አልቻልንም ሲል ገልጿል። በወቅቱም ለማምለጥ ስሞክር እግሬን ተመትቼ ቆስዬ ስለነበረ የፋኖ አባላቱ የመጀመሪያ ሕክምና እርዳታ እንዳደረጉለትና ሕይወቱን እንደታደጉለት ገልጿል።